ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ውድ ያለሞይን ቤተሰቦች በሙሉ እንደምን ከርማችሁልኛል? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ቤተሰቦቼ በቀደም ላይቭ ላይ እኛ ቤት ታሪክ ያለው ስታቴ ድስት አለ ያልኳችሁ እነዚህ ናቸው። ታሪኩ ምንድነው? እናታችን 11 ልጆች ነው የወለደችው። 11ችንንም ክርስትና ስንነሳ የተደገሰበት ስናገባም ስንዳርም የተደገሰበት ሰታቴ ድስት ናቸው እነኚህ ታሪኮች። በትንሹ እናታችን እንደምትለው ከሆነ ነፍሷን ይማረው 71 ዓመት በላይ ሆነ ነው። ጎረቤትም ሀዘንም ደስታም ሲኖር እየተዋሱ ብዙ ልጆችን የዳረ ክርስትና ያነሳ ሰታቴ ድስት ባለ ታሪካችን ነው። ይሄንን ይመስላል። እንዳይሰበር ካለበት ኩችን አውጥቼ በእንደዚህ አይነት መልኩ አበባ ተክዬበታለሁ። ምክንያቱም አሁን ሰው ወደ ብረት ድስት ነው እንጂ ወደ ሸክላ የሚመጣም ብዙ ስለሌለ እንደው ለማስታወሻ ይሁን ብዬ ቀለም ቀብቻ ሳምሬ እንደዚህ አድርጌ አቅርቤዋለሁኝ። ቤተሰቦቼ በጣም ደስ ያለኝ ሁላችሁም ቤት እርግጠኛ ነኝ እንደዚህ አይነት ታሪክ ይኖራል ብዬ ገምታለሁ። ሌላው ደግሞ ምንድነው ብዙዎቻችንን የሚያሳደገ በአንድ ማዕድ ስንበላ የነበረበት የትሪ ሁሉ አለ። እንደምታዩት እዚህ ጋር ወላችሁ ሁላችንን የሚያሳደገ በእናታችን ምክንያት አሁን ስንገባ ተሰብስበን በዚህ ትሪ ነው እስከ ተለያየንበት ሰዓት ድረስ ስንበላ የነበረው እና እኔ ደስ ስላለኝ ለእናንተም ደግሞ የኔን ታሪክ ላጋራችሁ ብዬ ነው። እናታችን የው ባለሙያ ናት። ሁሉም ተሰቅሎ ግድግዳ ላይ በክብር የተቀመጠ ነው። ጭልፋዎች ሁሉን እንደዚህ በምታዩት መልኩ አልተጣለም። በዚህ እየጨለፍን ነው ስንበላ አሁን የነበረው። ይሄ ነው የኔ ታሪክ። ይሄን ይመስላል ውዶቼ። አብራችሁ ተከታትላችሁ ስላያችሁልኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እግዚአብሔር አምላክ ኢትዮጵያና ሕዝቦቿን ይባርክልን፣ ታሪካችንን አያጥፋብን በማለት በዚህ ሰናበታለሁ። አመሰግናለሁ። ሰላም ሁኑልኝ ውዶቼ።